ጋለው ኦራን የፈጠርነው አንድም ከኦራኒያ ውጪ ስለማያገለግል ገንዘባችንን ከዘራፊዎች ለመታደግ፣ ሁለትም እኛ በኦራ ስንገበያይ እውነተኛው ገንዘባችን በባንክ ስለሚቀመጥ ከወለዱ ለመጠቀም ነው ይላሉ። ከተማዋ በሌላው የደቡብ አፍሪካ ክፍል የማይገኝ የራሷ ባንክም አላት። ኦራኒያ ሴቪንግ ኤንድ ክሬዲት ወይም ኦራኒያ የቁጠባና የብድር ባንክ ይባላል። ያቋቋሙትም ባለቤቶቹም የከተማዋ ነዋሪዎች ናቸው። የራሳቸው የትምህርት ስርዓት አላቸው። በትምህርት ቤቶቻቸው ከሌላው የደቡብ አፍሪካ ክፍል በተለየ ትምህርት የሚሰጠው በእንግሊዝኛ ሳይሆን አፍሪካንስ እየተባለ በሚጠራው የራሳቸው ቋንቋ ነው። ከቲዎሪ ይልቅ ኦሬኒያ የምትባለውን የወደፊቷን አገር ለመመስረት የሚያስችላቸውን ተግባራዊ ክህሎት የሚያገኙበት ከቅድመ መደበኛ እስከ ከፍተኛ ደረጃ የሚማሩበት ነው። ከተማዋ የራሷ የመንገድ መሠረተ ልማት፣ የአውሮፕላን ማረፊያ፣ የሄሊኮፕተር ማኮብኮቢያና በኤሌክትሪክ የሚሰራ የብዙሃን ትራንስፖርትም አላት። በጤናው ዘርፍ የራሷ ሆስፒታል ያላት ሲሆን ከአቅም በላይ የሆነ ችግር ሲያጋጥም ታካሚዎችን ወደ ሪፈራል ሆስፒታሎች ይዘዋቸው የሚሄዱ ሄሊኮፕተሮችም አሏቸው። ኦራኒያ በሕዝብ የተመረጠ የራሷ አስተዳደር ያላት ሲሆን ይህም በደቡብ አፍሪካ መንግሥት ዕውቅና ተሰጥቶታል። የምትመለከቷቸው ሐውልት ተሰርቶላቸው በከተማዋ የሚዘከሩት ሰዎች ጥቁር ደቡብ አፍሪካውያንን አፓርታይድ በሚል ዘረኛ ሥርዓት ከፋፍለው ሲጨፈጭፉ የኖሩ ዋናዎቹ ሰዎች ናቸው። ይህ ለምሳሌ ፌርቡርድ ይባላል። ሄንድሪክ ፌርቡርድ ማለት ጥቁር ከነጭ እኩል አይደለም፣ አንድ ላይ ሊቀመጥ፣ ሊጨብጥ፣ አንድ ላይ ሊማር፣ በአንድ ጎዳና ሊጓዝ፣ አንድ ባስ ሊሳፈር፣ አንድ መንደር ሊኖር አይገባውም የሚለው የአፓርታይድ ሥርዓት አርክቴክትን የሚባልለት ሰው ነው። እዚሁ ደቡብ አፍሪካ ላይ በጥቁሮች ምድር ሐውልት ቆሞለት እንደ ታላቅ መሪ ይዘከራል። ይሄኛውን የሚያምኑት ሰው ካልነገሮት ቀልድ ሊመስሎት ይችላል። አውሮፓ ውስጥ ቤት በ1 ዩሮ ብቻ የሚሸጥባት ሀገር እንዳለች ሰምተዋል? ጣሊያን ገብተናል። በጣሊያን 4 ግዛቶች ውስጥ የሚገኙ 30 ማዘጋጃ ቤቶች ቤት በ1 ዩሮ ብቻ ይሸጣሉ። ፕሮጀክቱ የተጀመረው ኑሮ የከበዳቸው ጣሊያናውያን የገጠር ከተሞቻቸውን እየተዉ የተሻለ የሥራ አማራጭ ወዳለባቸው ከተሞች በመፍለሳቸው ከተሞቹ ነዋሪ አልባ እንዳይሆኑ ለመከላከል ነበር። የገጠር ኑሮን ለማበረታታት እንደ አውሮፓውያን አቆጣጠር በ2008 በአንድ የገጠር ከተማ የተጀመረው ቤቶችን በ1 ዩሮ የመሸጥ ፕሮጀክት ጥሩ ውጤት እያሳየ በመምጣቱ ዛሬ ላይ 30 የገጠር ማዘጋጃ ቤቶች ፕሮጀክቱን ተቀላቅለዋል። ሙሴሜሊ ከተማ የፕሮጀክቱ ስኬት ማሳያ ተደርጋ የምትቆጠር ከተማ ናት። በጣሊያኗ ሲሲሊ ግዛት ነው የምትገኘው። ጣሊያን ውስጥ ቤት በ1 ዩሮ እንደሚሸጥ እየሰሙ ከመላው ዓለም የመጡ የተለያዩ አገራት ዜጎች ቤት ገዝተው ኑሮን የመሰረቱባት ከተማ ናት። ሙሴሜሊን ለምሳሌ አነሳን እንጂ ዛሬ ላይ በመላው ጣሊያን ማለት ይቻላል የ1 ዩሮ ቤቶች በስፋት ይሸጣሉ። በሀገር ቤት በማፊያ ፊልሞች ምክንያት